ዮሐንስ ወንጌል ምዕራፍ 2 ከቁጥር 23 ላይ ያለው በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ምልክት አዩ ማለት ነው። ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። ምልክት ስላዩ ነው። ምልክት አይተዋል፣ ግን ምን አሉ? በስሙ አመኑ ይልና ነገር ግን አለ አሁን አፈረሰው ማለት ነው። ነገር ግን ኢየሱስ ሰዎቹ ሁሉ ያውቅ ነበር ይላል። እነዚህ ያመኑትን በሚገርም ሁኔታ እዛም ዮሐንስ 8 ላይም እነዚህ ያመኑትን አይሁድ ይላል ኢየሱስም እንዳላቸው ብሎ በእውነት በትኖሩ ደቀ መዛሙርት የተሆናላችሁ በሚለው እውነትም አርነት ያወጣችኋል ሲሉ እንዴት አወርነት ተወጣላችሁ ትለና ለኛ እኮ አይሁዳውያንን ለማንም አልተገዛንም እያሉ ሲመጻደቁ እናያለን። ሲመጻደቁ ማለት ለማንም በብዙ ጊዜ እኮ ተገዝተዋል፣ ተወረዋል በብዙ መንገድ ማለት ግን አልተገዛንም እያሉ ሲሉታ ያላችሁ እንዳላመኑት ነው የሚያሳየው። እዚህ ጋር ምራሱ ያመኑትን አይሁድ አይደለም የሚለው እዚህ ጋርም ደግሞ ስናያቸው በፋሲካ በዓልም ምልክት አይተው ያዩ ሰዎች ያመኑ ሰዎች አሉ። በስሙ አመኑ ይላል። ነገር ግን ኢየሱስ ሰዎችን የትኞቹን ያመኑትን ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር ይልና ስለ ሰው ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም፣ ራሱንም በሰው ያለውን ያውቅ ነበር ይላል። አይተማመንባቸው፣ ሊተማመንባቸው አይችልም። ለምን? ያውቃቸዋል። ምን አይነት ሰዎች እንደሆኑ፣ ምን አይነት አስተሳሰብ እንዳላቸው፣ ምን አይነት ማይንድ እንዳላቸው በውስጣቸው ነው ያውቀዋል። ከላይ ግን አመን ብለው ሲናያለን በጣም በሚገርም ሁኔታ ማለት ግን እሱ ያውቃቸዋል። ታውቃላችሁ በኢየሱስ ሁሉን አዋቂ ነው። ኢየሱስ ሁሉን አዋቂ ለዚህ ነው አይተማመንባቸውም ነበር። ምን እንደሚያደርጉ ያውቃል። ይሁዳንም አይተናል አይደል? የሚገርመው ግን ኢየሱስ ምን እንዴት ደስ እንደሚል እያወቀ አብሯቸው የሚኖር እኛ ብናውቅ እኛን ሊጎዳ የሚችል እኛን ሊጥል የሚችል ብናውቅ ኖሮ አንከተልም ያንን ወይም ደግሞ አብረነው እንኖር አንችልም። ኢየሱስ እያወቀ ይሁዳን እንኳን የሚያስይዘውን ይሁዳ ያውቅ ነበር ይላል። ቅድም እንዳሉት መልእክት ያውቃል። እያወቀ እንኳን እያወቀ እንደውም